አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ደስ በሚል ዜና ነው የመጣሁት። ሁላችንም ሙስሊሞችና ሰብአዊነት የሚሰማን ሰዎች ካለን ይህ ዜና በጣም ሊያስደስተን ይገባል። ያው በስተመጨረሻም ወራሪቱና አሸባሪቱ እስራኤል እጇን ሰጥታለች፣ ስምምነቱ ተፈጸመ ይላል ማለት ነው። እስራኤልና ሐማስ የመጀመሪያ ተኩስ አቁም ስምምነት ለማድረግ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስተዋውቀዋል። በተኩስ አቁም ስምምነቱ ላይ ዋነኛ አደራዳሪ የሆነችው ኳታር የተኩስ አቁም ስምምነቱ የመጀመሪያ ምዕራፍ ሙሉ ለሙሉ ከአተገባበሩ ጭምር ስምምነት ላይ መድረሱን አስታውቃለች። ሐማስ በበኩሉ ባወጣው መግለጫ በጋዛ ያለውን ጦርነት ለማቆም ወታደሮች ከአካባቢው ሊለቁ የሚያስችል የሰብአዊ እርዳታ ወደ አካባቢው ሊገባ የሚያደርግና የእስረኞች ልውውጥ የሚደረግበት ስምምነት ላይ መድረሱን አስታውቋል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ውሳኔውን ለማጽደቅ በመጪዎቹ ሰዓታት የመንግስታዊ ስብሰባ እንደሚያደርጉ ገልጸዋል። የእስራኤልና ሐማስ ጦርነት ከትናንት በስቲያ ድፍን 2 ዓመታት ማስቆጠሩ ይታወሳል። በጦርነቱ በርካታ ንጹሃን ሞተዋል፣ ለአካል ጉዳት እንዲሁም ለሰብአዊ ቀውስ ተዳርገዋል። ከዚህ ቀደም ጦርነቱን ለማስቆም በኳታር፣ ግብጽ እና አሜሪካ አደራዳሪነት በበርካታ ዙር ያልተሳኩና ተግባራዊ ያልሆኑ ድርድሮች ተደርገዋል። ዛሬ ግን አልሐምዱሊላህ በተሳካ መልኩ ድርድሩ ተሳክቷል ማለት ነው። አሁን ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት በቀረበው የሰላም ድርድር እቅድ ዙሪያ የሐማስና የእስራኤል ተወካዮች በግብጽ በመገኘት ለ4 ቀናት ውይይት ካደረጉ በኋላ በስተመጨረሻም በእቅዱ የመጀመሪያ ምዕራፍ ላይ ሙሉ ለሙሉ መስማማታቸውን አስታውቀዋል። አልሐምዱሊላህ ይህ ደስ የሚል ዜና ነው ማለት ነው። ምክንያቱም 2 ዓመት ሙሉ አስባችሁታል አገራችሁን ለቃችሁ ተፈናቀላችሁ መኖር ማለት በጣም ከባድ ነው። ለወር ያክል ለሳምንት ያክል እንኳን ቀያችንን ለቀ መውጣት ማለት በጣም የሚከብድ ነገር ነው። አልሐምዱሊላህ አሁን ሁሉም ህፃናቱም ሁሉም ትልቁም ወደ ቀየው ተመልሷል ማለት ነው። ያው ደስ የሚል ዜና ነው። አላህ ከዚህም በላይ ያስደስታቸው። ሀገራቸው እንደገና የምትለማ ከማንም ሀገር በላይ የምትሆን አላህ ያድርጋት። ይችን ወራሪዋና አሸባሪዋን እስራኤል ደግሞ ከመሬት በታች አላህ ያድርጋት። ድሉን ለጋዛ እና ለፍልስጤም ያድርገው አላህ። ያው ደስ የሚል ነው እና በመቀጠል ደግሞ የቱርክ ጦር የጋዛ ጸጥታ ለማስጠበቅ ዝግጅቱን ማጠናቀቋን ገልጻለች ማለት ነው። የቱርክ ጦር ጋዛ ላይ ላለ ማንኛውም ተልእኮ መዘጋጀቱን ገልጿል። የቱርክ ጦር ማለት ነው። አልሐምዱሊላህ የማስደሳች ዜና ነው። በተኩስ አቁም ስምምነቱ መሰረት ቱርክ ተኩስ አቁሙን የማስፈጸም ስልጣን እንዳላት ይታወቃል። በዚህ መሰረት የቱርክ ጦር ወደ ጋዛ እንደሚንቀሳቀስና የጋዛን ሰላም ለማስጠበቅ እንዲሁም ተኩስ አቁሙን ለማረጋገጥ እንደተዘጋጀ ጦሩ ገልጿል ማለት ነው። የቱርክ ጦር ማለት ነው። አልሐምዱሊላህ ይህም ደስ የሚል ዜና ነው። ፕሬዝዳንት ኤርዶጋን እንዳረጋገጡት ቱርክ የጋዛ ተኩስ አቁም ገቢር ለማድረግ በቀጥታ ትሳተፋለች። ያው ደስ የሚል ዜና ነው። አሁን ላይ እየወጡ ያሉት እየሰማ ነው ያሉት በጣም የሚያስደስት ነው። ይህ ሁሉም የሰብአዊነት ያለው ሰው ህሊና ያለው ሰው የሚያስደስተው ዜና ነው አሁን ላይ እየወጣ ያለው። ከዚህም በላይ ጥሩ ዜናዎችን አላህ የሚያሰማን ያድርገን። ወራሪቱን እስራኤል ከመሬት በታች አላህ ያድርጋት። ድል ለፍልስጤም፣ ድል ለጋዛ ኢንሻአላህ። አጠር ያለች ዜና ናት እቺ እና በዚሁ እንሰናበታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።